ሰላም ውድ ቤተሰቦቼ እንዴት ናችሁ? እንኳን ሰላም መጣችሁ። ዛሬ የምንሰራው ወፈር ላሉ እንስቶች እንዲሁም ደግሞ ለነፍሰ ጡር ሴቶች የሚሆን በጣም በቀላሉ በ20 ደቂቃ በ30 ደቂቃ ውስጥ ሰርተን የምንለብሰው ቆንጆ ቀሚስ ነው። አሁን ያለኝ 3 ሜትር የሺቲ ጨርቅ ነው። በጣም ቆንጆ ነው። እንደምታዩት ከለሩም ያልተጋነነ በጣም የሚያምር ጨርቅ አለን። አሁን ምንድነው መጀመሪያ ያደረኩት ጋይድላይን አሰምራለሁ። ጠርዝ ላይ ጋይድላይን አዘጋጃለሁ መጀመሪያ ማለት ነው። ኦኬ አሁን ምንድነው ማደርገው ትከሻ የተሰጠኝን ልኬት እንደተለመደው ትከሻ ሁሌም የሚካፈለው ለሁለት ነው። ለሁለት አካፍላለሁ። ከዛ በኋላ የሺቲ ጨርቅም ስለሆነ ለቀቅ እንዲለም ስለምፈልግ 1.5 ኢንች እጨምርበታለሁ ማለት ነው። ትከሻ ለሁለት አካፍላላችሁ። ከዛ 1.5 ኢንች መደመር ፍሪ ነው። ሰውነት ላላቸው ሴቶች እንዲሁም ለነፍሰ ጡር ሴቶች ልቅቅ ተደርጎ የሚሰራ በጣም ቀላል የቀሚስ አይነት ነው ማለት ነው ዛሬ የምንሰራው። ኦኬ በመቀጠል ከትከሻ ወደ ታች እንደተለመደው ሾልደር ስሎፕ 1 ኢንች ወርጄ ቲክ አረጋለሁ። እሺ ትከሻ ስሎፕ ወርጄ 1 ኢንች ቲክ አደረኩ። በመቀጠል የአርም ሆል ስፋቱን ፈልጋለሁ። እንደተለመደው የአርም ሆል እጅጌ ማስገቢያ ፓርታችንን ለማግኘት ፎርሙላው የጡት ዙሪያ ሲካፈል ለ6 ሲደመር 1.5 ኢንች ነው። እሱን ቲክ ካረኩ በኋላ ግን አሁንም ተጨማሪ እሰጣለሁ ማለት ነው። ሰፋ እንዲልልኝ ስለምፈልግ 1.5 ኢንች እደምርበታለሁ። ኦኬ የጡት ዙሪያ ሲካፈል ለ6 ሲደመር 1.5 ኢንች ዋናው ፎርሙላ ነው። እሱ ላይ ደግሞ 1.5 ኢንች እደምርበታለሁ ማለት ነው። ያገኘሁትን ፖይንት ቲክ ካረኩ በኋላ እንዲህ አሰምረዋለሁ። ይሄ የቸስት ላይናችን ይሆናል ማለት ነው። በመቀጠል የጡት ዙሪያ ሲካፈል ለ4 ቲክ ካረኩ በኋላ አሁንም ለቀቅ እንዲልልኝ 2 ኢንች ኤክስትራ እደምርበታለሁ። በጣም ቀላል ምንም ያልተወሳሰበ በጣም በቀላሉ ቆርጠን የምንሰራው ፍሪ ሳይዝ ቀሚስ ነው ማለት ነው። ኦኬ የትከሻውንና እንደዚህ ባላንስ አደርጋለሁ። ኦኬ እንደተለመደው ሁሉ ጊዜም ባላንስ ማድረግ ግዴታ ነው። ቀስ ብዬ እንደዚህ በእጄ ያገናኘዋለሁ ማለት ነው። አያችሁ እንዲህ አይነት ቅርጽ ይሰጠናል። ከዛ ይሄንን ያገኘነውን የአርም ሆል ላይን እንለካና ለሁለት እናከፍለዋለን። ሚድል ፖይንታችንን አገኘን ማለት ነው። በመቀጠል እንደተለመደው ወደ ውስጥ ግማሽ ኢንች ወይም ደግሞ 1.5 ሴንቲ ገባ አለና ቀስ ብዬ በእጄ ከርቡን እሰራዋለሁ። በከርቭ ማስመሪያ መጠቀም ትችላላችሁ። የሺቲ ጨርቁ እንዲሸርትት እያለ ስለሚያስቸግረኝ ነው እኔ ቀስ ብዬ በእጄ ከርቡን የሰራሁት ማለት ነው። ኦኬ እርግጠኛ ነኝ ውድ ቤተሰቦች በጣም የምትወዱት በጣም ቀላል ምንም ያልተወሳሰበ የቀሚስ አይነት ነው። በእርግጠኝነት በጣም እንደሚቀላችሁ ባለሙሉ ተስፋ ነኝ። እንኳን ሰላም መጣችሁልኝ። እሺ አሁን ምንድነው እናደርገው? አንገቱ ጋር እንሄድና የአንገቱን ስፋት 4 ኢንች እሱ
አሁን እኔ ማደርጋቸውን ተጨማሪ እንትኖች በእናንተ ፍላጎት ላይ የተመሰረቱ ናቸው። እሺ ይሄውን ስለሚከት ነው ኤክስትራ መጨመረው እንጂ እናንተ በለኬታችሁ መስራትም ትችላላችሁ። ወደ ታች ያለውን ጥልቀት ደግሞ 5 ኢንች አደረኩት። ይሄ አሁን የትኛውም ሰውነት ያላት እንስት እንዲሁም ነፍሰ ጡር ሴት ልትለብሰው የምትችል ማለት ነው። ኦኬ ቀስ ብዬ ከርቦን እሰራታለሁ። እኔ እንደማደርገው ቀስ ብላችሁ ከርቦን ስሩት። ወደ ቤተሰቦቼ እንኳን ደህና መጣችሁ፣ እንኳን ሰላም ተገናኘን። ሰብስክራይብ ሳታደርጉ የምታዩ ሰዎች ሰብስክራይብ ይደረግ፣ የምትወዱኝ ሰዎች በላይካችሁ አድርጉኝ። እንዲሁም ይጠቅመዋል፣ ይበጀዋል፣ ያገለግለዋል ለምትሉት ሰው ሼር ማድረግ አይረሳ። እንዲሁም አዳዲስ ፊቸሮች መጥተዋል። ጆይን የሚለውን በመንካት የኔ ሜምበር መሆን ይቻላል። እንዲሁም ደግሞ ሱፐር ቴንክስ የሚልም ደግሞ አላኔን ማበረታታት የምትፈልጉ ሰዎች ሱፐር ቴንክስ የሚለውን ስቲከር በመንካት የራሳችሁን ሰፖርት ማድረግ ትችላላችሁ። እንኳን ሰላም መጣችሁልኝ። ሁሉ ጊዜ ማቀው ለእናንተ ለማካፈል የማልሰስተው እህታችሁ ነኝ። አብረን እንቆይ። አሁን አንገታችንን ከርቭ ከሰራን በኋላ አሁን ምንድነው የምናደርገው? የተሰጠን ልኬት አለ። እኔ ምን አደረኩ? ከተሰጠኝ ቁመት ልኬት ላይ 6 ኢንች ቀነስኩ። ለምን? 6 ኢንች ተጨማሪ በኋላ እግሩ አካባቢ በሽንሽን አስገባለሁኝ። ስለዚህ የተሰጠኝ 44 ኢንች ነው ቁመቱ። 6 ኢንች ቀንሼ ቲክ አረጋለሁ። 6 ኢንች በኋላ ቆርጠና በሽንሽን አስገባዋለሁኝ ማለት ነው። ከታች አካባቢ ሽንሽን ይኖረዋል ቀሚሳችን ማለት ነው። ኦኬ አሁን ቀስ ብላችሁ በእጃችሁ እኔ እንደማደርገው አገናኙት። ምንም የተወሳሰበ ነገር የለውም። የእውነት በጣም ቀላል ነው። ከዛ አሁን ምንድነው የምናደርገው? የጡት ዙሪያ ጋር ያገኘነውን ልኬት መጀመሪያ ወደ ታች ወስደን ባላንስ እናደርገዋለን። የጡት ዙሪያችንን ይሁን እንደዚህ ለክተን ባላንስ እናደርገዋለን ማለት ነው። ከዛ የጡት ዙሪያችንን ባላንስ ካደረግን በኋላ እሱ ላይ እንደ ፍላጎታችን ከ3 ኢንች ጀምሮ 4 ኢንችም መደመር ከታች ማለት ነው። ኦኬ ከታች ሰፋ እንዲልልን የምንፈልገውን ያህል እኔ 3 ኢንች ይበቃኛል። የጡት ዙሪያ ጋር ባላንስ ካደረኩ በኋላ 3 ኢንች እደምርበታለሁ። ከዛ ከላይ ያለችውን ፖይንትና ከታች አሁን 3 ኢንች ደምሬ ቲክ ያረኳትን ፖይንት ማገናኘት ማለት ነው። ኦኬ እኔ 3 ኢንች ነው ደመርኩት። እናንተ ከፈለጋችሁ 4 ኢንች 5 ኢንች ከታች ሰፋ እንዲልላችሁ የምትፈልጉትን ያህል ማድረግ ትችላላችሁ። በእናንተ ፍላጎት ላይ የተመሰረተ ነው ማለት ነው። እያንዳንዱን የማደርጋቸው ነገሮች ሁሉ የተለየ ፎርሙላ ያለ የሚመስላችሁ ሰዎች አንዳንድ የሚጨመሩ ሴንቲሜትሮች ወይም ደግሞ ኢንቾች በእናንተ ፍላጎት ላይ የተመሰረቱ ናቸው። እያንዳንዱ ካልኩሌሽን አትጠብቁ። አንዳንድ ነገሮች ራሳችሁ ክሬት የምታደርጉት ነገር አለ። ዋናው ከእናንተ የሚጠበቀው ፎርሙላዎቹን ቤዚክ ፎርሙላዎቹን ማወቅ ነው። የደረት ዙሪያ ለስንት ይካፈላል? ቁመት እንዴት ነው? ሾልደር ቱ ዌስት እንዴት ነው? ትከሻ ለስንት ይካፈላል? ምናምን የሚሉትን በደንብ ካወቃችሁ ለራሳችሁ ዲዛይን እናንተ እንደምትፈልጉት ኦፕሽናል የምትጨምሯቸውና የምትቀንሷቸው ነገሮች እንዳሉ ማወቅ አለባችሁ እንጂ እያንዳንዱን እኔ የደመርኩትን ነገር በሙሉ ፎርሙላ ለእናንተ መፍጠር ይቻላል ማለት አይደለም። ኦኬ እንደ ፍላጎታችሁ አሁን እኔ የሺቲ ጨርቅ ሲሆን ፈልጌ መሰጣቸው ኤክስትራ ተጨማሪ ጨርቆች ይኖራሉ ማለት ነው። ኦኬ አሁን ከላይ አንገቱ ጋር ምንድነው ያረከለውት? ለባክ የሚሆነኝን 1 ኢንች ከወረድኩኝ በኋላ ከርቡን እንደዚህ አስተካክላለሁ።
እንደተለመደው ማለት ነው። ስለዚህ አሁን ምንድነው የምናደርገው? መጀመሪያ ለባክ የሚሆነን ነው የምንቆርጠው። ባይዘው ቤተሰቦቼ እየቀረጽኩላችሁ ስልኬን ሳይለንት አድርጌ ስልክ ለካ ተደውሎ ቪዲዮ ተቋርጦ ነበረ እና ቆርጬ ምናምን ከጨረስኩ በኋላ እዚህ ጋር ቪዲዮ እንደተቋረጠ ያወኩት ቢሆንም ለእናንተ እንትን ለማለት ያህል ኦሬዲ ሁልጊዜም ስለምንሰራ ያስቸግራችኋል ብዬ አላስብም። መጀመሪያ ለባክ ለኋላኛው የልብሳችን ክፍል የሚሆነንን ነው የቆረጥኩት። ሁሌም እንደዛ ነው አይደል የምናደርገው? ሸሚዝ ስንሰራ አሳይቻችኋለሁኝ። ብዙ ጊዜ ቤዚክ ነገሮችም ስንሰራ ምናምን አስተውላችሁ ከሆነ መጀመሪያ ለኋላኛው ክፍል የሚሆነንን ከቆረጥኩኝ በኋላ ነው ለፍሮንት ለፊተኛው ክፍል የሚሆነንን ልዩነት ማስተካከለውና ይሄም እንደዛው ነው። ይሄው እንዲቀላችሁ ያህል መልሼ ካስተካከልኩት በኋላ ለባክ የሚሆነውን መጀመሪያ ከቆረጥኩኝ ካወጣው በኋላ ለፍሮንት አርምሆል አካባቢ እንዲሁም አንገቱ ጋር ዝቅ ስለሚል እሷን ልዩነት አወጣው ማለት ነው። ሌላው ነገር በሙሉ እንዴት ነው እንደተለመደው ነው። ስቆርጥ የተረፈኝን ጨርቅ 10 ኢንች አድርጌ 4 ቦታ ቆርጠዋለሁ። 3ቱን ለሽንሽን ተጠቀመዋለሁ፣ አንዱን ለመቀነት ማለት ነው። ጠቅላላ ስንት ሆነ? 4 ሆነ ማለት ነው። በመቀጠል አርምሆል አካባቢ ቆርጬ ያወጣኋት ትንሽዬ ጨርቅ አለች። አሁን እንደዚህ ከሚሆን እጅጌ ሳይኖረው ከምሰራው ብዬ እኔ እቺን የቆረጥኳትን እንትን ዝም ብዬ ሼፕ አራኳት ከርቭ ነገርና እንደ እጅ ልገጥመው አስቤያለሁኝ። ለምን ጨርቅ ጨርሻለሁ። ምንም አይነት ጨርቅ የለም፣ ውዳቂ ጨርቅ እንኳን የለም። ከዚህ ቀሚስ ከ3 ሜትር የሺቲ ጨርቅ ማለት ነው። ኦኬ እንደዚህ ፓካውስ ነገር እንዲሆን ስላልፈለኩኝ ለደንበኛዬ እቺን እጇን እገጥማለሁ ማለት ነው። ኦኬ ቪዲዮ ስለተቋረጠ ነው ይሄንን በደንብ ማብራራላችሁ ማለት ነው። እሺ ውድ ቤተሰቦቼ አሁን ይሄው ጨርቆቻችን እነዚህ ናቸው። አሁን ወደ ስፌት እንወስድና ሰፍተን አብረን እናያለን። በመጀመሪያ ሁሉንም ጨርቆች ኦቨርሎክ መምታት እንዳንረሳ። ኦቨርሎክ መተን እንመጣለን። እኔ ኦቨርሎክ መትቼ መጣሁኝ። ከዛ በኋላ ምንድነው ማደርገው? የፊተኛውን የልብሳችን ክፍልና የኋላኛውን የልብሳችንን ክፍል ትከሻውን አያችሁ፣ መልክና መልኩን እንደዚህ አገናኝቼ ትከሻውን እሰፋለሁ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እርግጠኛ ነኝ እየገባችሁ እየተረዳችሁኝ እንደሆነ ተስፋ አደርጋለሁ። በጣም ቀላል በ30 በ20 ደቂቃ ውስጥ ሰርታችሁ የምትለብሱት የልብስ አይነት ነው። ሰብስክራይብ ሳታደርጉ የምታዩ ሰዎች ሰብስክራይብ ይደረግ፣ ላይክ እንዲሁም ሊጠቅመዋል ይበጃል ለምትሉት ሰው ደግሞ ሼር ማድረግ እንዳይረሳ። አመሰግናለሁ አብራችሁኝ ስለሆናችሁ። አሁን ትከሻውን እንደዚህ ያገናኘው የሁለተኛውንም እጅ እንደዛው ትከሻ መልክና መልኩን አገናኝቼ ትከሻዬን እሰፋለሁኝ ማለት ነው። ባይዘው ውድ ቤተሰቦቼ ማሽን የተበላሽቶ አሁን ገና ያልተስተካከለልኝም፣ ይሄኛውም ትንሽ ያስቸግራል። ማሽኖቼ ሙሉ ሰርቪስ ይፈልጋሉ። ለዛ ትንሽ እንትንም አይደለም በጣም ስሎ ቀስ ብዬ ነው በቃ ተጠንቅቄ እንትን እያልኩ ያለው። ታሪፍ አይደለም ስፌታቸው ሙሉ ሰርቪስ ይፈልጋሉ። ማሽኖቻችን ልክ እንደ መኪና ናቸው። ሰርቪስ፣ እንክብካቤ፣ ዘይት በጣም ብዙ ንጥዬ ነገር ከሰበሩ ውስጥ በቃ በጣም ብዙ ነገር ነው የሚያበላሽባችሁ። የኔው ንጥዬ ስፕሪንግ ሰብራ ነው ያስቸገረችኝ። አሁን ምንድነው ከገጠመን በኋላ ትከሻ አካባቢ አያችሁት አይደል? ትከሻውን ገጥመናል። አሁን ምንድነው ያቺን ከርቭ አድርጌ ያወጣኋትን ለእጅጌ ያሰብኳትን ጨርቅ እገጥማለሁ። ስገጥም ታዲያ ምንድነው የምናደርገው? ትንሽ ዝቅ የምትለዋን ፓርት እጅጌዋን ለፊተኛው፣ ከፍ የምትለዋን ፓርት ለኋላኛው እንጠቀማለን። ጀስት ዝም ብዬ ነው ካልኩሌት አድርጌ አይደለም የሰራሁት። ከርቭ ካደረኳት በኋላ ለፍሮንት ያሰብኳትን ትንሽ አጠራረኳት ወደ ውስጥ። ምክንያቱም
ስሊቭ ስንሰራ ስላሳየዋችሁ የፍሮንት ዝቅ ይላል የባክ ደግሞ ከፍ ይላል አይደለ? እሱን ትንሽ ለማድረግ ሞከርኩ እንጂ ምንም የተጠቀምኩት ፎርሙላ የለም። ምክንያቱም ጨርቁም ፎርሙላ ለመስራት አመቺ አይደለም። ግን ከርቭ ያድርጌ ሰርቻ ታያችሁት አይደለ? ልክክ ነው ያለው ከራሱ ከአርምሆል የወጣ ስለሆነ ምንም የተረፈ ፓርት ራሱ የለውም። በቃ እኔ ከርቭ አድርጌ ማስተካከል ብቻ ነው የተጠበቀብኝ። አይ ፓካውት ነገር እንዲሆን ስላልፈለኩኝ ነው። ያው ጆን ገጠምን። የሁለተኛውንም እንደዛው ኦኬ። ደንበኛዬ እንግዲህ የዚህ አይነት ልብስ ስታሰራኝ ሁለተኛ ነው ሶስተኛ ጊዜ ነው ተመችቷታል። ልቅቅ ያለ ነው ፍሪ ነው እና ኮምፎርት ስለሚሰጣት እንዲህ አይነት ልብስ መልበስ በብዛት ታዘወትራለች። በመቀጠል ምንድነው ማደርገው ከታች እጀምርና በአንደኛው ጎን እስከ እጅጌው ድረስ በአንደኛው ጎን ብቻ አገናኘዋለሁ። የቀሚሳችንን ጎኑን ከታች ጀምሬ እስከ እጅጌ ድረስ እኔ እንደማደርገው አገናኙት በስፌት ማለት ነው። እንደዚህ በስፌት አገናኙት። አንደኛውን ጎን ብቻ ማገናኘው ለሽንሽን ለማስገባት እንዲመቸኝ ነው። ኦኬ ሁለቱንም አልገጥመውም። አንደኛውን ጎን ብቻ የቀሚሳችንን ከገጠምኩ በኋላ ነው ሽንሽን ማስገባው ማለት ነው። እሺ ወደ ቤተሰቦቼ ሐሳብ አስተያየታችሁን ኮሜንት አድርጉልኝ። ያልገባችሁ ነገር ካለ በእርግጠኝነት በጣም ግልጽ ነው እንደሚገባችሁ 100% እርግጠኛ ነኝ። አሁን ሶስቱን አንድ ላይ ገጥማቸዋለሁ። ሶስቱን 6 ኢንች የቆረጥኳቸውን ሶስቱን አንድ ላይ ገጥማቸዋለሁ። ከዛ ይሄንን ለሽንሽን እጠቀመዋለሁ። አንዱን የቆረጥኩትን ጨርቅ ደግሞ ለመቀነት እጠቀመዋለሁ ማለት ነው። ኦኬ በጣም በቀላሉ በ20 በ30 ደቂቃ ውስጥ ሰርታችሁ እምትለብሱት ነው። ደቀቅ ያለ ነገር የምትወዱ እንስቶች ኢቭን ቀጭን ሴቶች ራሱ ብዙ ሰውነት የሌለን ሴቶች ራሱ መቀነት ስላለው መቀነቷን ሸብ አድርገን ከስር ፍሪ መሆን እንችላለን። እና ይሄ በአብዛኛው ኦልሞስት ለሁሉም ሳይዝ በጣም ኤክስትራ በጣም ወፍራም ከሆኑ ሴቶች ውጪ ለሁሉም ሳይዝ ሊለበስ የሚችል የቀሚስ አይነት ነው። በተለይ ነፃነት ጥብቅ ያለ ነገር የማንፈልግ ሰዎች በጣም ኮምፎርት ይሰጠናል ማለት ነው። በዛ ላይ እንደምታዩት ራሷ ነች ደንበኛዬ ጨርቁን ይዛ የመጣችው። ከለሩም ያምራል። ዝም ያለ ከለር ነው። ሲለበስ ውበቱ በጣም የሚያምር ነው። አሁን ምንድነው ማደርገው የታችኛውን የቀሚሴን ፓርት እና የሽንሽኑን ፓርት ለሸነሽን ያሰብኩትን ፓርት መልክና መልኩን እንደዚህ አገናኘዋለሁ። ኦኬ አሁን ራሴ ላይ ስራ ላለማብዛት ምን መሰላችሁ ያረኩ ያለሁት ከላይ ያዝ ያዝ ያደረኩት። አሁን አያችሁት አይደል? መሸነሽናትን ብቻ ከላይ ያዝ ያዝ ነው ማደርገው እንጂ ለብቻ ሸንሽኜ መግጠምም እችላለሁ። ትችላላችሁ እናንተም። አያችሁ ከላይ አድርጌ ሽንሽኑን ቀሚሱ ላይ ዛራው ላይ ነው እየሰራው ያለው። ቀሚሱን አይደለም የምሸነሽነው የላይኛውን ፓርት ብቻ በእጄ አጠፍ እያረኩኝ ሰፋ አድርጌ ማለት ነው። ሽንሽኔ ጥቅጥቅ እንዲል አልተፈለገም ደግሞ ማያምርም እንደዚህ ቀሚስ። ኦኬ አሁን ኦልሞስት ሽንሽናችን አልቋል። እስቲ አብረን እንየው ምን እንደሚመስል። አያችሁት? ከታች ሸነሸነው ሽንሽን አሪፍ ሆኖልናል። ቆንጆ ሆኖልናል። አሁን ምን እናደርጋለን? ከእጅጌው ጀምሮ ከእጁን ጀምረና እስከ ታች ድረስ በስፌት ማገናኘት። ኢቭን ስትቆርጡ ስትሰፉም በጣም ምን ያህል ቀላል እንደሆነ በእርግጠኝነት ተረድታችሁታል።
ይሄንን ለራሳችሁ መስራት ትችላላችሁ እንዲሁም ወደ ቢዝነስ መቀየር ትችላላችሁ ኦኬ ምንም ነገር ለራሳችሁ ወደ ቢዝነስ መቀየር ትችላላችሁ ስለዚህ እናንተ ጉብዝና ነው ማለት ነው ኦኬ አሁን ኦልሞስት ቀሚሳችን በጣም ቆንጆ ሆኖ ወጥቶልናል ማሽኔ በመሃል በጣም ያስቸገረኝ ነው ስፌቱ አያምርም ክር ይበጥሳል አይ ቲንክ ቴንሽኑ የዚህኛውም ከውስጥ ያለው የቴንሽን ፓርት የሆነ የተሰበረ ቃል አይ ቲንክ ስፌቱ በጣም ነው የሚያናድደው አሪፍ አይደለም አንዴ ሰርቪስ አስደረጌ እስከጨርስ ድረስ ያ ቪዲዮ ሳልሰራላችሁ እንዳልቀርብዬ ነው እሺ የታችኛውን ፓርት እንደዚህ እንቀመቀመዋለን ለሁለት አጥፈን እንደተለመደው ውድ ቤተሰቦቼ እንግዲህ በመሃሌን ከታዘዝኩ አይቀር ቪዲዮ ልስራላችሁ ብዬ ነው ጥያቄያችሁን የሚመልስ አንድ ቪዲዮ ደግሞ በኔክስት ቪዲዮ ይዤላችሁ መጣለሁኝ እስካሁን በከፍተኛ ሁኔታ የተጠየቁ ኮሜንቶች አሉ ከነሱ አንዱን ኔክስት ይዤ መጣለሁኝ አንደኛው ኮርሴት ነው ሁለተኛው ቤዚክ ስከርት በጣም በተደጋጋሚ ከተጠየቁ ሶስተኛው ያበሻ ልብስ ነው አራተኛው ደግሞ ሽፎን ነው ጊታር ሽፎን ነው ሽፎን ትንሽ ለእናንተ ይዤ መምጣት ትንሽ የዘገየውባችሁ ጊታር ሽፎን ካልታዘዝኩኝ በስተቀር ጨርቅ ማበላሸት ይከብዳል ኦኬ አሁን የቆረጥኳት ለመቀነት ብዬ አንድ ያስቀረዋትን ለሁለት ከቆረጥኳት በኋላ እኩል ገጠምኩኝ ኦኬ ሌላ ነገር ያደረኩ እንዳይመስላችሁ አንድ ቀርቶኝ የነበረውን 6 ኢንች ጨርቅ ለሁለት አካፈልኩት ከዛ በቁመቱ አገናኘሁት እንዲረዝምልኝ አሁን እቺን አጥፌ ምንድነው ማደርጋት መቀነት ነው ማደርገው ማለት ነው ኦኬ ስለዚህ ጊታር ሽፎን ካልታዘዝኩ በስተቀር ለእናንተ ለማሳየት ይከብዳል ለዛ ነው አንዳንድ ነገሮች መዘገይባችሁ ለምሳሌ ያበሻ ልብስ የመሳሰሉት ነገር ከእናንተ ፍላጎት ጋር መገናኘት አለበት ለእናንተ ለማሳየት ደግሞ ቀስ ብዬ ታይም ያለኝ ስራዎች ምናምን ሲሆኑ ነው በብዛት ቪዲዮ ለመስራት የሚመቸኝ አሁን ጨርሰናል ምንድነው ምናደርገው ተኩሰን ሰቅለን እንዴት እንደሚያምር አያችሁት በጣም ነው የሚያምረው ስለዚህ እሱን ኮንሲደር ያረኩ ነው መዘገይባችሁ እንጂ ቪዲዮአችሁን እሰራለሁ ኮሜንት አስተያየታችሁ እንዳይለየኝ ሰብስክራይብ ማድረግ እንዳይረሳ ላይካችሁን አድርጉኝ ይሄንን የመሰለ ቆንጆ አያችሁ እንደዚህ ሸብ አርጋችሁ አስራችሁት ቀጠን ያለን ሰዎችን መልበስ እንችላለን እንዲሁም ሰውነት ያላቸው ሴቶች ለነፍሰ ጡሮች በጣም አመቺ የሆነ ቀሚስ ነው አመሰግናለሁ